አብዛኛው ሰው አፈር ያወጣል እያለ ዝም ብሎ ከወጥ ቦታው ይግዛ እንጂ ለጊዜው ይግዛ እንጂ ዋናው አስተማማኝነቱ ዘላቂነቱ ነው። ዘላቂነት ስለሌለው ይቅርባችሁ እላለሁ። አፍዋን ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ ነገር ካለ ቦታ ጠይቄሽ አሁንም ዝም አልሽኝ። ዜድዬ ነገርኩሽ እኮ ትንሽ ቦታ አይጠፋም። ቦታ ካለ ነው ያልሽው አይደለ? ቦታ አይጠፋም። ህገወጥም ካልሽ ህጋዊም ካልሽ አለ። ግን ህገወጥ አሁን ላይ አይታሰብም። ገዝተሽን መስራት አትችይም። በዛም ላይ ደግሞ ከባድ ነው። ህጋዊ ካልሽ ደግሞ ህጋዊ አይጠፋም። ህጋዊ ነው አይደል? ወዲት ያለ እንጂ ግን ውድ ነው። አሁን ደስ ያለ በጣም ውድ ነው። ሌላ ጥያቄ ካለሽ ገራዶ ወደ መገናኛ እንዲቦሩ 200 ካሬ 3 ሚሊዮን ውሰጥ ምናምን የሚባል አለ ብሎኛል። ነው እንጂ ባለፈው እያወራ ይባል ያልኩት ይመጣላ ነው 3 ሚሊዮን 3.5 ከ4 ሚሊዮን ይሄ እንደ ቦታው አለ ብሎኛል። በሚሊዮን ነው ጨዋታው። ህጋዊ ራሱ እኮ 200 300 ሺህ የሚገዛው በቃ ህገወጥ ራሱ አይደል? ህጋዊ እያልኩ ራሱ በቃ ሚሊዮን ገብቷል። በገርማቸው ግን ማለት ነው ለመስራት እኮ ስንት ስቃቃ ስንት ሰቆቃል እንዲያለው ስንት ችግር እንዲያለው በጣም ከባድ ነው ወላሂ ከምንም በላይ ማለት ነው። ትክክል ናት። እውነቷን ነው። እኔ ስልከው ቀባይቸው ዛሬ ተቀባያችሁ በቃ ተቀባችኋል። አዲስ የገባችሁ ማን ነው? እኛም ቤተሰብ እንድትሆኑ ሰብስክራይብ አድርጉን። አዲሶች 14 ሰው አለ። አሁን 14ታችን ሰብስክራይብ አድርጉን አደራ እንዳታልፉን ማለት ነው። የዚህ ብቅ እያና አዲስ ነገር እንጨዋወታለን። አትጥፉብን። አለን አዲስ ነገር ካለ ጥያቄ ካለ ይሄን የማያመጣው ችግር የለውም። በቃ ኮይንቱን ካላመጣ እንትን ሀገሬ ለመግባት በጣም ጨነቀኝ። ቤቴም አላለቀም። ምን ትመክሩኛላችሁ? ቲቲ ወሎዬ ቲቲዬ እንኳን ደህና መጣሽ። መጀመሪያ ወደ ቤታችን አብሽሬ። ሁሉም ነገር ባላህ ፍቃድ ነው የሚሆነው። ስለዚህ ጠንከር ብለሽ ቤት ብዙ ነው ታሪያ ጣጣው ነው ቤት በጣም አድካሚ ቤት መስራት እና ቤት መስራት አጠቃላይ ቤት ኮተታ ኮተቱ ያው እንጨርስ መስኮት ጨርስ በሩ በጣም አስቸጋሪ ነው። ስለዚህ ጭክነ ብለሽ ያው እንግዲህ የተወሰነም ቢሆን የተወሰነ ነገር ለጊዜው ገበያ የምታርፊበት ተመረገልሽ ጭቃሽ እንደዚህ ቀባ አድርገሽ ያው እኛም እንደዚህ አድርገን ነው የምኖረው ለመኖር ስለሆነ እንደዛ መኖር ትችያለሽ። ስለዚህ እንግዲህ ረጅም ዓመት ተቆየሽ ሀገርሽ ግቢ። ባላደር ካልሆንሽ እንግዲህ ራስሽን ተኪ እላለሁኝ እኔን የምመክርሽ። ቀቢያቸው እንጂ እንድንደማመር እያለች ነው ሙያያ። እንኳን ደህና መጣሽ እህታችን፣ እንዴት አመሸሽ? ምሽት ከእኛ ጋር አሪፍ ነው። እንዴት ነሽ? ቡና ተፈልቶ ዛሬ አልኩሽ። ያው ይታይሻል መቼም ተጣጣ ነው ተጠብቃችሁ አልመጣሽ። አዲሶች ላይክ ሰብስክራይብ እያደረጋችሁ እናንተም ላይክ አድርጉ እያለ ነው። እሺ ምን እንበልሽ? እስቲ አይዲያ አንጭሽ። ኮሜንት እያነበብ ነው ከሚላችሁ ምንም አለና አልሐምዱሊላህ እኛም ደህና ነን። እንዴት ነሽ? ሱብሃንአላህ እንዴት አመሸሽ? እንዴት ነበር ቆይታ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ሁሉ እንዴት ነበር? እንዴት ነሽ? ደህና ነሽ? ቡና ሳትጠጪ ቀረሽ። ቡናው ተፈልቶ ተጭሱ ለቅለቅለቅ አድርገ ነው አመለጠሽ ማለት ነው። አመለጠሽ ቀረብሽ። አሁን እንግዲህ ያው ቡና አትወጂም? እስቲ ሀሳብሽን ላኪልን። እንኳን ደህና መጣችሁ ቤተሰብ። ሰብስክራይብ እያደረጋችሁ ሰብስክራይብ ቤቱን እየያዛችሁ ላይክ ሰብስክራይብ እያደረጋችሁ
ቀቢያቸው ይደማመሩ።